አድማጮች ይሄ እንደወጣ የቀረው የኦሮሚኛ ሙዚቃ አቀንቃኙ አሳዛኝ ህይወት ገጠመኝ ነው። ተሰጦ በሱ ውስጥ ነበር። ተሰጦን በልፋት ለዓለም ያሳየ ዘግይቶም ቢሆን ራሱን ከዓለም ጋር ያስተዋወቀ በውብ ድምጹ ስለ እናት ስለ ሀገር ያቀነቀነ በአስገራሚው ድምጹ ፍቅርን የሰበከ ለነጻነት የታገለ ትግሉን ዳር አድርሶ ከኢትዮጵያዊ ወንድሞቹ ጋር በፍቅር መኖርን ያለመ ግን ሊፈካ ሲል እንቡጥ እንዳለ ከጓሮ የተቀጠፈ የአምቦ ውድ ልጅ የክልሉ መኩሪያ ሀጬኮ ሀጫሉ ሁንዴሳ ከእናቱ ወይዘሮ ጉደታ ሆራና ከአባቱ ሁንዴሳ ቦንሳ ከአዲስ አበባ በስተምዕራብ 100 ኪሎ ሜትር ርቃ በምትገኘው አምቦ ከተማ በ1976 ዓመተ ልደት ተወለደ። እናቱ ወይዘሮ ጉደቱ ሆራ ሀጫሉ ከልጅነቱ ታሪክን መስማት የመናገር ዝንባሌውና ችሎታውን ጠንቀቀው ተረድተው ስለነበር ከመጀመሪያው አንስቶ ያበረታቱት እንደነበር በተደጋጋሚ ይናገራል። አባቱ ግን ልጃቸው በትምህርቱ ገፍቶ ዶክተር ወይም አስተማሪ እንዲሆንላቸው ቢመኙም ሀጫሉ ግን ለመንንላት ሙዚቃ እጅ ሰጠ። ሀጫሉ ይናገራል። ሙዚቃ ለኔ ህይወቴ ነው። በፍቅር የወደኩለት ሙያ የህዝቤን አኗኗር የማሳውቅበት የሆዴን የመገልጽበት ሙዚቃ የግርብ ወዳጄ ነው። ጠላትም አፍቃሪ የሚያፈራውበት ሩቅ ያለመው ብላቴና ድንገት ሳያስበው በአንድ ምሽት ሰኞ ቀን ሰኔ 22 2012 ፈጸመበት ጥቃት